አንድ ቀን ልጄ ልድር ነው እና ያው እንደምታቀኝ ባለስልጣን ትልቅ ሰው ስለሆንኩ አንተን ደግሞ ብዙ ሰው ስለሚያቅህ ብዙ መኪና ይመጣልና አስተናግድልኝ አለኝ። ያኔ ቄስ አልነበርኩም። ማስተናገድ በጣም ደስ ይለኛል፣ ግን ስጦታ አይደለም። አንተ ደግሞ አታካብድ። ሂድ ስትለው ይሄዱልሃል፣ ና ስትለው ይመጡልሃል። ስለ እግዚአብሔር አለኝ። ስጦታ አይደለም። እኔ እኮ ንቄው አይደለም፣ ግን አልችልበትም አልኩት። አረ በእናትህ ብሎ ለመነኝ። እሺ አልኩት። ከዛ አስተናጋጅ ልብስ አመጣልኝ። እዛች ደውሏ ጋር ቆመ እና መኪና መጣ። ሰርገኛው ከኋላ ነው። ብራዘር እዚች ጋር ቆም። እሺ አይለኝም። አረ በእናትሽ ፈቀቅ በይ። ምንም አይሰሙኝም። እስስር ብሎ ቁጭ። ክላስ ቢባል የራሳቸው ጉዳይ። በየዛች ፎቋ ላይ ቁጭ አልኩ ወንበር ይዤ። ከዛ ቢባል አልፈታለ የግቢው ማንም ሳይጠራው የማነ በዚች በኩል ሹልክ ብሎ መጣ። እዚህ ቫርሲቲ የምትባላለች አስተናግድ አልተባለም። ይገርማል። በደመ ነፍስ እንደው ምኑ እንደሚነግረው አላውቅም። 10 ደቂቃ አልሞላም። አንተኛው እዛው ቆም። አንቺ ጸጥ አረጋት። አቤት የትራፊክ ጸጋ አልኩ። ሲሰሙት ሲታዘዙት። ከነዚህ ሁሉ ስጦታዎች የተቀመጠብህ የተሞላው የተሰጠህ ምንድነው ነው ጥያቄው። የጥበብ ቃል ተሰጥቷል? የእውቀት ቃል አለህ ወይስ መናፍስትን የመለየ ስጦታ ነው ያለህ? የኃይል ስጦታስ የእምነት ነው፣ የፈውስ ነው፣ የተአምራት ነው ያለህ? በንግግር ከሚገለጡት የትንቢት ነው፣ ልዩ አይነት ልሳን ነው፣ ወይስ ልሳንን መተርጎም ነው የተሰጠ? ወይስ 5ቱ ኦፊሶች ሐዋርያ ነህ፣ ነብይ ነህ፣ እረኛ ነህ፣ ወንጌላዊ ነህ፣ ወይስ አስተማሪ ነህ? እነዚህ ዋና አዕማድ ስጦታዎች ናቸው። ግን አሁን ያልጠቀስኳችሁ የአገልግሎት ስጦታ የሚባሉ ደግሞ ልዩ ብዙ ስጦታዎች አሉ። ቤት ማጽዳት ሊሆን ይችላል፣ ሽምግልና፣ ማስተዳደር፣ ሰንዴይ ስኩል በለው ብዙ ሚሊየንስ ስጦታዎች አሉ። ዋና አዕማዱን የነገርኳችሁ ማለት ነው። እንግዲህ የተቀበልነውን የተሰጠንን የተሞላንን ካወቅን ትኩረታችንም እሱ ላይ ከሆነ እየተጨመረ እያደገ እየበዛ ይመጣል። አንድ ሰው ከአንድ ስጦታ በላይ ሊቀበል ይችላልን? ይችላል። ሁሉንም ስጦታ ሊቀበል ይችላል? አይችልም። ስለዚህ የተሰጠህን ካወቅና በምድብህ ከቆምክ ራስን መክሰስ የለብህም፣ ሌላ ሰው መሆንም የለብህም።